ሰላም ሰላም ተመልካቾቻችን እንደምን አላችሁ? ውድ የቻናላችን ቤተሰቦች ዛሬ ደግሞ በሌላ ቪዲዮ ተመልሰናል። እንደምን ቆያችሁ? ወደ መጀመሪያው ዜና ስናልፍ የመጀመሪያው የግብጽ ጉዳይ ነው የሚሆነው። ግብጽና ኤርትራ ሰሞኑን ያላቸው የኢሳያስ አፈወርቂ የጉብኝትም ሁኔታ ይፋዊ የስራ ጉብኝት ለ5 ቀናት መሄዳቸው የሚታወቅ ነው። ይህንም ተመልክቶ ግብጽ ምን አለች፣ እንዲሁም ደግሞ ኤርትራስ ምን ፈልጋ ሄደች የሚሉት አንዳንድ ጉዳዮች በጣም አነጋጋሪ ነበሩ። እንደተለመደው የኤርትራ ወደ ግብጽ ስትሄድ ያው ግብጽ እርዳታ ፈልጋ እንደሆነ ይታወቃል እና ግብጽም ደግሞ የሰጠችው ምላሽ አለ። ግብጽም ያው የተለመደውን ፉከራና ቀረርቷን ቀጥላለች ማለት ነው። በሌላኛው ዜና ደግሞ በኢትዮጵያ የኤርትራ ኤምባሲ የስራ አስፈጻሚ የሆኑት አቶ ቢኒያም በርሄ የተናገሩትን ምናይ ይሆናል። በመቀጠልም ደግሞ በሀገራችን በኢትዮጵያ ያው አሁን ላይ እየተባባሰ የመጣው የማጭበርበር ወንጀል በስፔሻሊ ደግሞ ብር የመለመንና ሰውን የማጭበርበር ወንጀሎች መንበራከታቸው የሚታወቅ ነው። ስፔሻሊ በአዲስ አበባ እንዲሁም አንዳንድ የክልል ከተሞች ላይ የሚታዩ የልመና ህጋዊ ባልሆነ መንገድ ህገወጥ በሆነ ማህተም የሕክምና ማስረጃ ይዘው የሚንቀሳቀሱ ሰዎች መብዛታቸውን ተከትሎ እንደዚህ አይነት ነገሮች ህዝቡ እየተጭበረበረ መሆኑን የሚያመላክቱ አንዳንድ መረጃዎች አሉ። የመጨረሻው ዜናችን የሚሆነው አንድ የተከሰተ የመኪና አደጋ አለ። እሱን እናይ ይሆናል። ወደ ዝርዝሩ ስናልፍ የመጀመሪያው ነገር ግብጽ የሰጠች ምላሽ። የተለመደው የግብጽ ምላሽ በኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በትናንትናው ዕለት 5 ቀናት የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የግብጹ ፕሬዝዳንት አልሲሲ ኢሳያስ አፈወርቂ ለሉዓላዊነታችሁ እና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላቸዋል። ኢትዮጵያ በአንድ ወቅት በወደብ ጉዳይ በሶማሊያ ጋር አለመግባባት በገጠማት ሰዓት ፕሬዝዳንት አልሲሲ አይዟችሁ፣ ለሶማሊያ ሉዓላዊነት እንዲሁም ለግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ የሚል ተመሳሳይ ምላሽ መስጠታቸው ይታወሳል። በተያያዘ ዜና ኤርትራ ፕሬዝዳንት ወደ ካይሮ አቅንተው ከሲሲ ጋር በተገናኙ በኋላ እዛው ግብጽ ውስጥ ዳርኤል ዳውን በሚባል ከፍተኛ የሕክምና ተቋም በማምራት አጠቃላይ የጤና ምርመራ ሲያደርጉ መቆየታቸውንም ሚዲያዎች ዘግበዋል ማለት ነው። እና የግብፁ ፕሬዝዳንትም ይህን ፉከራቸውን ለኢትዮጵያ በተቃራኒ በልኩ መቃወማቸውን ያው ከግብጽ ጋር የገጠምነው የአባይ ወንዝ ቁሪያ ስላለ ከዛም አንጻር ይመስላል የግብጽ ምላሽ። ወደ ሌላኛው ዜና ስናልፍ በኤርትራ በኢትዮጵያ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ አሁን ላይ ያለውን ሁኔታ እንዲህ ብለው ተናግረዋል። አሁን ላይ ያለው የዓለም ስርዓት አንዱ ሀገር ሌላውን ሀገር ሉዓላዊ በእኩል መርህ ማክበር ላይ የተመሰረተ ነው ሲሉም ተናግረዋል። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ ህዝብ ብዛት ስላለው አንድን ግዛት ወይም ሀገር ወይም ሀብት የመጠየቅ መብት የለውም የሚል መልእክትም አስተላልፈዋል ማለት ነው። በተያያዘ ዜና በትናንትናው ዕለት በቁጥጥር ስር የዋለው አንድ ግለሰብ የጡት ካንሰር ታማሚ ነኝ እያለ ህዝቡን በማጭበርበር ገንዘብ ሲለምን የነበረ ግለሰብ በቁጥጥር ስር ውሏል። ሰሜናዊ ሲዳማ የደርባ ብርቻ ሰሜናዊ ሲዳማ ዞን የደርባ ቦሪቻ ነዋሪ የሆነው ወጣት ኤልያስ ካሳሁን ደረቱ ይባላል። ይሄ ልጅ ምንድነው ያለው? ደረቱ ላይ የጡት ካንሰር ታመም ያለው በማለት የቅጠላ ቅጠል ፕላስቲኮችን በመለጠፍ ገበያ ላይ ቁጭ በማለት እየለመነ ህዝቡን እያጭበረበረና ብዙ ገንዘቦችንም እየሰበሰበ እንደነበረ ፖሊስ ያለ አግባብ ለመበልጸግ የተለያዩ የማጭበርበር ስልት ነድፈው በአደባባይ እየወጡ ያሉ ግለሰቦችን እየተበራከቱም ነው ሲል ህዝቡም እንዳይጭበረበርም ጥሪ አቅርበዋል ማለት ነው። ህዝቡንም አስጠንቅቀዋል። የመጨረሻው ዜና የሚሆነው በዛሬው ዕለት ጥቅምት 22 ላይ 2018 ዓ.ም ጠዋት 2 ሰዓት አካባቢ በምዕራብ ሸዋ ዞን ደንዲ ወረዳ ኬኛ ቢራ ፋብሪካ አካባቢ የሲኖ ትራክ መኪና ባጃጅ ላይ ወጥቶ ወዲያውኑ የ3 ሰዎች ህይወት ሲያልፍ ከባድ የአካል ጉዳትም ደርሷል ማለት ነው። እና እንዲወጣው ከመቅረት እግዚአብሔር ይጠብቀን እንላለን። ህዝባችን ሰላም ወጠን ሰላም እንድንገባ ሀገራችን እግዚአብሔር ይጠብቅልን። ሁላችሁም ከአጭበርባሪዎች እንድትጠበቁ ከመኪና አደጋም ራሳችሁን እንድትጠብቁ ስንል እናሳስባለን። ያለው መረጃ ይሄን ይመስላል።
ከሰዓታት በኋላ ያለውን ትኩስ መረጃ ደግሞ ይዘን የምንመለስ ይሆናል። እስከ ወዲያኛው ድረስ መልካም ቆይታ ይሁንላችሁ። እናመሰግናለን።